ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁልን? የደረሱንን ሰበር መረጃዎች እነሆ ወደ እናንተ አቀርባለሁ። ከዛ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ሁሌም ቢሆን ትክክለኛ ፈጣን መረጃ ወደ እናንተ ይድረስ እያልኩኝ ወደ ዕለቱ ሰበር መረጃ እነሆ አልፋለሁኝ። ጠቅላይ ሚኒስትሩ ዶክተር አብይ አህመድ ዛሬ ትልቅ አስደንጋጭ ነገር ተፈጥሮባቸዋል። የገዛ ጠባቂያቸው ከጠላት ይጠብቀኛል ከጠላት ያድነኛል ያሉት ሰውዬ እሳቸው ላይ ጠመንጃ ሲያቀባብል ታይቷል። የሁኔታ እሳቸውን ትልቅ ስጋት ውስጥ እንደከተተ ግልጽ ነው። ደመነ ካሴ ሁሉም ሚዲያ ላይ እንደተናገረው እያንዳንዷ ትክክለኛዋ እርምጃና እውነታ ሲገባት ወደ ፋኖ ትቀላቀላለች። በግዴታ ማንንም ከኔ ጋር ሆነ አልልም፣ ግን እውነታው የተገለጸለት እኔን መጥቶ ልደባለቀ ይለኛል፣ ለዛውም እጄን ስሙ ብሎ የተናገረው ነገር ከዕለት ወደ ዕለት እውን እየሆነ እየመጣ እየታየ ይገኛል። በኢትዮጵያ በአራቱም አቅጣጫ ከቀን ወደ ቀን መከላከያን እየከዱ የሚገቡ የመከላከያ ቁጥር ወታደሮች እየበዙ ነው። ቢያንስ አነሰ ከተባለ ከ1000 በላይ መከላከያ ብልጽግናን እየከዳ ወደ ፋኖ እየተደባለቀ ይገኛል። የሁኔታ ፋኖ አንድ እርምጃ ብቻ ሳይሆን 2 እጥፍ እርምጃ ወደ አዲስ አበባ ለመግባት እየተቃረበ እንደሆነ የሚያሳይ ሁኔታ ነው። ጠቅላይ ሚኒስትሩ ዶክተር አብይ አህመድ ይህ ክስተት ከተፈጠረባቸው በኋላ ትልቅ አስደንጋጭ ሁኔታ ውስጥ ገብተዋል። ምክንያቱም እጅግ በጣም በሚያምኑት የኔ በሚሉ ከጠላት ይከላከልኛል ብለው በቀጠሩት ሰው ይህ ክደት መፈጸም ቀላል አይደለም። እንደ ቀላልም ሊታይ አይችልም። የፋኖ አባላትና የፋኖ ደጋፊዎች ሞት አንዴ ነው። አንድ ጥይት እኮ ወዲያው እስትንፋስን ቀጥ ታደርጋለች። የሞት የሚሆነው ግን የሰው ልጅ እንደሚሞት ማን እንደሚገለው እየሰጋ ሲኖር ነው። ምግቡን ሲበላ ምን ተጨምሮበት ይሆን? መጠጡንም ሲጠጣ ምን ተጨምሮበት ይሆን እያለ እንደ ስጋት እንደ መኖር የምንሞት አለ። በዛ ላይ በገዛ ጠባቂዎቹ የክደት ሲፈጸምበት ማንን ላምን እችላለሁ? የትኛው ጠባቂ ነገ ተነስቶ ይገለኛል? የትኛው እኔን የሚያይ ሰው እኔን ለመግደል ይዘጋጅ ይሆን የሚለውን ሐሳብ እያሰላሰሉ በኋላ ሞታለሁ ወይስ አሁን ወይስ ነገ ወይስ የቱ ጋር ነው የምሞተው እያሉ እንደመስጋት በጣም የሞትና ትልቅ ስጋት የለም። ይሄ ነው ለኛ ድሉ። ይሄንን ማድረግ መቻላችን ብቻ ለኛ እጅግ በጣም ጀግንነት ነው። ምክንያቱም አንዴ ብንገለውማ ሞተ ተገላገለ። ግን ስጋቱን መቅመስ አለበት። የአማራ ክልል ሴት ልጆች ያላቸው ሴት ልጅ እስከዛሬ ነገ ምን ትሆንብኛለች እያሉ እየሰጉ እየተሸማቀቁ እናትና አባት እየኖሩ አይደለም ወይ? ህፃናትስ ወላጆቻቸውን አጥተው በወላጆቻቸው ናፍቆት እየሰጉ እየፈሩ እየተሰቃዩ አይደለም ወይ? በረሃብስ በጥማትስ ያሉበት እየተሰቃዩ አይደለም ወይ? የነሱን ስጋት የነሱን ፍራቻ መቅመስ አለበት። ይህን ሁኔታ ወደነዋል መሆንም አለበት። ከዚህም በኋላ አንዳንዴ እንደዚህ አይነት አስደንጋጭ እና አይምሮን የሚያነቃቁ ድጋሚ ፍርሃት ውስጥ የሚከቱ ክስተቶችን ደጋግመን ማድረግ አለብን። ምክንያቱም ይህ ሰላማዊ ደስተኛ ህይወትን እንዳይኖርና ሁሌም ቢሆን እያንዳንዱን በስጋት እንዲፈጽም ያደርገዋል። የኛ ጀግኖች በርቱልን እያሉ እንግዲህ የፋኖ አባላት ለፋኖ ድጋፋቸውን እንደዚሁም ደግሞ የምክር ሀሳባቸውን እየሰጡ ይገኛሉ። ዘመነ ካሴ ዛሬም ነገም እንደሚለው የወደኛ የሚፈልቀው የመከላከያ ብዛት በጣም እየበዛ ነው። የፋኖ ቁጥር እየጨመረ ነው። አውቃለሁ ካድ ይመጣል ብላችሁ ልፈሩና ልሰጉ ትችላላችሁ። ነገር ግን እኛን የሚጠብቀን ጠመንጃችን ሳይሆን ሁሌም እንደምንናገረው አንድ ሃይማኖታችን ነው እኛን ፊት ቀደም የሚያደርገን። ስለዚህ አልሰጋም፣ ሃይማኖቴ አሳልፎ አይሰጠኝም፣ በክሬ አልደራደርም። የእናቴ ጸሎትና የአማራ ህዝብ እናቴ ጸሎት ከኔ ጋር ነው። ምንም አልሆንም። የማንም ካዲ እኔ ምንም ሊያረገኝ አይችልም፣ ፋኖንም ጭምር ብሎ እንግዲህ ያው እሱ ወኔውን ሁሌም ቢሆን ወኔው የማይሞት ጀግንነቱ የማይደበዝዝ ጀግና አንበሳ የሆነ ሰውዬ ነውና ራሱንም ከራሱም አልፎ እንግዲህ አባላቱንና ደጋፊዎችን እያበረታታ አይዟችሁ እያለ እንግዲህ ይገኛል ማለት ነው። ዶክተር አብይ ከቀን ወደ ቀን የሚያቸው ነገሮች ምን ሰዓት ላይ ህይወቴ ታልፍ ይሆን ወደሚለው ስጋት እየከተተው ይመስላል። አሁን ላይም የገዛ መቀመጫውን የገዛ የሚበላው ምግቡንና የገዛ የሚጠጣውን መጠጥ እንኳን ማመን የማይችልበት ሁኔታ ውስጥ እየገባ ይገኛል። ፓርላማ ላይ የሚቀመጡትን እያንዳንዱ ሰዎች እንኳን እየሰጋቸው እየፈራቸው ይገኛል ማለት ነው። ምክንያቱም ይህ ሁኔታ በገዛ ጠባቂ በገዛ ከጠላት ይጠብቀኛል ባሉት ሰውዬ ለዛውም ረጅም ዓመት እሳቸውን ሲያገለግል ለእሳቸው ጎንበስ ቀና ሲል ሲላላክ የቆየን ሰው ዛሬ ጠዋት ተነስቶ እሳቸው ግንባር ላይ ጠመንጃ እንደማቀባበል እጅግ በጣም ከባድ ነገር የለም ማለት ነው። ይህ ክደት ከዚህ በፊት ተፈጽሞባቸው ስለማያውቅ ደግሞ ሞር ስጋት ውስጥ ከቷቸዋል። ፋኖ ስራቸው ሁሉ እየቀረበ እንደሆነ ከስራቸው ማን ፋኖ ይሁን ማን ደግሞ የእሳቸው ጠላት የእሳቸው ደጋፊ ለእሳቸው የሚቆም እንደሚሆን ማወቅና መገመት አልቻሉም ማለት ነው። ይህ ወደ ትልቅ ስጋት ውስጥ እየከተታቸው ይገኛል። በዚህ ሰዓት ማንን ማመን እንዳለባቸው እንኳን
ያላረጋገጡበትና ምንም መረጃ የሌለባቸው ታይም ሆኖ ተገኝቶባቸዋል ማለት ነው። የእሳቸው ላይ ሊያቀባብል የነበረውንም ወጣት እንግዲህ የፋኖ ጀግና የሆነውን እስከዛሬ በድብቅ እሳቸውን እየሰለለ ለእሳቸው ጎንበስ ቀና ሲል እንግዲህ በሀገሩ ላይ የገዛ ቤተሰቦቹን መከላከያ እንደጨረሰ ሲሰማ ካለምንም ትዕግስትና ካለምንም ርህራሄ ተልእኮውን ወይም ደግሞ መጭፋኑ እንደሆነ ግልጽ ማድረግ እንዳለበት ዘንግቶ በልህ እንግዲህ ጠመንጃውን ልክ ወደ እሳቸው ሲያቀባብል በሌሎች ጠባቂዎች እንግዲህ ሊረሸና ሊጠፋ ችሏል ማለት ነው። ይህ ሁኔታ ከእለት ወደ እለት እየጨመረ እንደሚሄድ ምንም ጥርጥር የለውም። በዚህ ሰዓት ጠቅላይ ሚኒስትሩ ማን ብልጽግና ትክክለኛ መከላከያ እንደሆነ ስጋት ውስጥ እየከተታቸው ይገኛል ማለት ነው። እንደ ህዝቡ ደግሞ ስናይ በዚህ ሰዓት ዶክተር አብይ አህመድን እወዳለሁ የሚል ማንም የለም። ሁሉም ቢሆን ጠምዶ ነው ያዘው። እንደ ሀገር ብናይ የኑሮ ውድነትን እጅግ በጣም አኑሩታል። እንደዚህም ደግሞ ጦርነቱንም ፋፍሞታል። የትኛውም ጋር ቢሆን ሰላም መኖር አልተቻለም። ለኦሮሚያ ይደግፋል ቢባልም ነገር ግን 25% የሚሆነው የኦሮሚያ ተወላጅና የኦሮሚያ ማህበረሰብ በተለያዩ ቦታዎች እያለቀና እየተጎዳ ይገኛል። ለየትኛው ኦሮሚያ ህዝብ እንደሚቆም እንኳን ትክክለኛ መረጃና ማስረጃ የለም ማለት ነው። ይህ ሁኔታ ደግሞ ሁሉንም የኢትዮጵያውያን የሆኑ ሰዎችን እንግዲህ እጃቸውን ወደ ዶክተር አብይ እንዲቀስሩ እየተገደዱ ይገኛሉ ማለት ነው። እሳቸው ይህ ነገር ኮንፈርት እየሰጣቸው አይመስልም። ልክ እንደ ፕሬዝዳንት ሳይሆን እንደ አሪፍ ንግግር አስተካካይ ብቻ ፓርላማ ላይ ሲቆሙ ህዝቡን የሚያነቃቃ ጥሩ መልስ ያገኙ እየመሰላቸው እያወሩ ይገኛሉ። ከዚህ በፊት ህዝቡ እያመናቸው እሳቸው እየደገፈ ቢገኝም አሁን ላይ ግን ሁለት ምላስ እንደሆኑ ገብታቸዋል ማለት ነው። ፓርላማው ላይ ያውሩ እንጂ ውስጥ ላይ የሚካሄደው ሌላ ነገርና ሌላ ሁኔታ እንደሆነ ሁሉም ህዝብ በዚህ ሳገልጾ ሆኖለታል። አዲስ አበባ ላይም ፋኖን እየጠበቁ ያሉት በጣም ብዙ ሰዎች ናቸው። መቼ ገባ ይሆን ዛሬ ገባ ይሆን እያሉ ሁሉም ቢሆን አያውራው እንጂ የፋኖ ደጋፊ እንደሆነ ብዙ ግልጽ መረጃዎችን ልናገኝ ይችላል ማለት ነው። የፋኖ አባላትም እባካችሁ አዲስ አበባ ያላችሁ እኛን የምትደግፉ ሰዎች ዝም አትበሉ፣ የተቻላችሁ መነቃነቅ ፍጠሩ። አብረን ስንሆን ድር ቢያብር አንበሳ ያስር ነው ነገሩና ትንሽ እርምጃ እንኳን ከዛ ብትራመዱ ለኛ ከዚህ ደግሞ ትንሽ ቀለል የሚልልን ሁኔታዎች ይፈጠራሉና አትፍሩ። ማንንም ስለማንም አትሸበሩ። እኛም መደገፍ የምትፈልጉ እኛ ጋር መጣችሁ ዛው ባላችሁበትም ይሁን ንቅናቄ ፍጠሩ። የአዲስ አበባ ህዝብ ብቻ ነው በዚህ ሰዓት የሚበላው ስላላጣ ኑሮ ተወደደበት እንጂ እንደምንም ሆዱን ሞልቶ ስለሚያድር እስካሁን ምንም አይነት እንቅስቃሴ ያልፈጠረው ሁሉም ጋር እያለቀ እየተገደለ ነው ህዝብ ያለው። ባካችሁ ዛም ያላችሁ እንደምንም ለመታገልና ለማሸነፍ ሞክሩ ብሎ እንግዲህ ዘመነ ካሴ መልእክት አስተላልፏል ማለት ነው። እኛም ሁሌም እንደምንለው ሁሌም ቢሆን ድል ከፋኖ ጋር ትሁን፣ ፈጣሪ እነሱንም አባላቱንም ሁሉንም ይጠብቃቸው እያልን መልካም ቀን ስለተከታተላችሁኝ አመሰግናለሁ።